ሰላም ጤና ይስጥልኝ የስፖርት አዲስ ቤተሰቦች በዓለም ዩናይትድ ስቴትስ እየተካሄደ ባለው የ2026ቱ የዓለም ዋንጫ ድባብ መካከል በትልልቆቹ የፕሪሚየር ሊግ ክለቦች ዝውውር ዙሪያ ባለፉት 24 ሰዓት እጅግ አስገራሚና ሰበር መረጃዎች ወጥተዋል። ከሊዮ አንድሬው ትሮሳርድ ድንገተኛ ስምምነት እስከ ማንቸስተር ሲቲ ታሪካዊ የዝውውር ሪከርድ እና የኤንደርሰን የሕክምና ምርመራ መዘግየት ያሉ ትኩስ ዜናዎችን ሰብስበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ከለንደን በኩል እንጀምር። አርሰናል ሊያንድሮ ትሮሳርድን ለመሸጥ ከቱርኩ ቤሽክታሽ ጋር ሙሉ ስምምነት ላይ መድረሱ በሰፊው ተረጋግጧል። መድፈኞቹ ለ31 ዓመት ቤልጅየማዊ የፊት መስመር ተጫዋች 18 ሚሊዮን ዩሮ ቅድሚያ እና 2 ሚሊዮን ዩሮ ተጨማሪ ማበረታቻ በአጠቃላይ የ20 ሚሊዮን ዩሮ ስምምነትም ተቀብሏል። ዝውውሩ ከዓለም ዋንጫ በኋላ ሙሉ በሙሉ ይፋ ይሆናልም ተብሏል። በሌላ በኩል አርሰናል ከጁቬንቱሱ አርቱሬ ሜሎ ጋር ያደረገው ንግግር ካልተሳካ በኋላ ባለፉት 24 ሰዓታት ውስጥ የኒውካስትሉን አማካይ ብሩኖ ጉማሬሽን ለማስፈረም በድጋሚ ግንኙነት መጀመሩን የፈረንሳዩ አርኤምሲ ስፖርት ዘግቧል። መድፈኞቹ የኒኮ ዊሊያምስን የ90 ሚሊዮን ዩሮ የውል ማፍረሻ ለመክፈል እያሰቡበትም ነው። ወደ ኦልድ ትራፎርድ ስንሻገር በማይክ ካሪክ የሚመራው የማንቸስተር ዩናይትድ ከአትላንታው ጋር የደረሰበት የ35 ሚሊዮን ፓውንድ የኤንደርሰን ዝውውር አሁንም በጥሩ መስመር ላይ ይገኛል። ይሁን እንጂ ዩናይትዶች በዩናይትድ ስቴትስ ከተደረገው የመጀመሪያ የሕክምና ምርመራ በኋላ ተጫዋቹ እንግሊዝ ውስጥ ሁለተኛ ምርመራ እንዲያደርግ በመፈለጋቸው ዝውውሩ ላይ መጠነኛ መዘግየትም ታይቷል። መልካሙ ዜና ብራዚል በዓለም ዋንጫ በኖርዌይ 2-1 በሆነ ውጤት በድንገት መውጣቷ እንደ ኤንደርሰን እና ማቴዎስ ኩኛ ያሉ የዩናይትድ ተጫዋቾች ቶሎ ወደ ክለቡ ተመልሰው ከቅድመ ውድድር ዝግጅት ጋር እንዲቀላቀሉ በር ከፍቷል። በተጨማሪም ክለቡ የዌስትሃሙን ክሪስኒዮስ ሰመርቪልን በ50 ሚሊዮን ፓውንድ ለማስፈረምም ንግግር ጀምሯል። ሌላው ደግሞ ወደ ማንቸስተር ሲቲ ስናልፍ የማንቸስተር ሲቲ አዲሱ አሰልጣኝ ኢንዞ ማሬስካ ማንቸስተር ሲቲ የዝውውር ገበያውን በታሪክ ሪከርድ አናውጡታል። ሲቲ የኖቲንጋሙ ፎረስት አማካይ ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ በማስፈረም የክለቡን የዝውውር ታሪክ ክብረ ወሰንም ሰብሯል። ሲቲ ይህንን ድንቅ ወጣት ለማስፈረም አርሰናልን ቀድሞ መውጣት ችሏል። በተያያዘ ዜናም የሲቲው አጥቂ ኤርሊንግ ሃይላንድ በዓለም ዋንጫ ላይ ለኖርዌይ 2 ጎሎችን በማስቆጠር ብራዚልን ከውድድር ውጭ ማድረጉ በዓለም ዙሪያ መነጋገሪያም ሆኗል። ይህን ተከትሎ የብራዚል ደጋፊዎች ካርሎስ አንቸሎቲ ተሰናብተው በቀድሞው የሲቲ አሰልጣኝ ፔፕ ጋርዲዮላ እንዲተኩ ከፍተኛ ግፊት እያደረጉም ነው። ወደ አንፊልድ ወደ ሊቨርፑል ስናቀና አርነ ስሎት መባረሩ ይታወሳል። አዲሱ አሰልጣኝ ስኳዳቸውን ለማጠናከር በዝውውሩ ገበያ ላይ በንቃት እየተንቀሳቀሱ ነው። የሊቨርፑል የቅርብ ጊዜ ትኩረት የቼልሲው የፊት መስመር ተጫዋች ፔድሮ ኔቶ ላይ ሆኗል። በወጡት ታማኝ መረጃዎች መሰረት ፖርቹጋላዊው ኮከብ ፔድሮ ኔቶ ወደ ሊቨርፑል ለመዘዋወር ከፍተኛ ፍላጎት እንዳለውና እድሉ ከተገኘ ዘለው እንደሚቀበለው ነው የተገለጸው። ሊቨርፑል ይህንን ጥረት የጀመረው ያን ዲዮማንዴን ለማስፈረም ያደረገው ጥረት በከፍተኛ ዋጋ ምክንያት ከተሰረዘም በኋላ መሆኑ ታውቋል። በመጨረሻም ወደ ስታንፎርድ ብሪጅ ስናመራ ቼልሲ በዚህ የክረምት ዝውውር ካለፉት ዓመታት የተለየ አካሄድ እየተከተለ ይገኛል። አዲሱ የቼልሲ እቅድ በርካታ ተጫዋቾችን መግዛት ሳይሆን የስኳዱን ብዛት በጥራት መቀነስና ማሳነስ ላይ ያተኮረ ነው። በዚህም መሰረት ወጣቱ ክንፍ ተጫዋች ታይሪክ ጆርጅ በ24 ሚሊዮን ፓውንድ ቋሚ ዝውውር ወደ ኤቨርተን ለመሄድ ሙሉ ስምምነት ላይ ደርሷል። በሌላ በኩል ግን በጀርመን ሚዲያዎች በሰፊው ተወርቶ የነበረውና ቼልሲ ከሰንደርላንድ ግራኒት ሻካን ለማስፈረም ተስማምቷል የተባለው ዝውውር ሙሉ በሙሉ መክሸፉን ስምምነቱ ውድቅ መሆኑ ተረጋግጧል። የስፖርት አዲስ ቤተሰቦች ባለፉት 24 ሰዓት ውስጥ የነበሩት ትኩስ ስፖርታዊ መረጃዎች እነዚህን ይመስሉ ነበር። የእናንተን አስተያየት ምንድን ነው? የአርሰናል የትሮሳርድ ሽያጭ ትክክል ነው ወይስ የማንቸስተር ሲቲ የ111
ሚሊዮን ፓውንድ ዝውውር አስገርሟቸዋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ላይክ እና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ